የተጣላውበት ቆሮሾ ከቆንዶ እንዴት ይቀርባል በእናንተም እንትን ማለት ነው። እና ይሄ የሆነ ቡና አይመስልም እኮ ይሄ የእንትን ቡና አቀርባ በዚህ ሁለተኛ እኔ እንደዚህ አይነት ቡና እኔ አልፈልግም አሁንም ቢሆን ማለት ነው። ልጁ ያለው በርበሬ በአምባሻ ለምን ታቀርብልኛለች አይነት ንግግር ነው የተናገረውና በጣም ገረመኝ። ምክንያቱም አንድ ወንድ ልጅ ሴት ልጅ ሲያገባ ሁሉ ነገሯን ከእናት ከአባቷ ቤት አስወጥቶ እስከወሰደ ድረስ ሙሉ ነገሯን ሊችል ኃላፊነቱን ሊወስድ ነው አይደለ እንዴ ወንድ ልጅ የሚያገባው? ኦኬ ከሌለው ደግሞ መፈለጥ የለበትም መቆረጥ የለበትም። ቤት ያፈራውን የመብላት ግዴታ አለበት። ስራ አላገኘም እንበልሽ፣ ስራ ካልተገኘ ይሄ ዩቲዩብ ከተሰራበት እንደሚከፍል ሁላችንም የምናውቀው ነው። ስለዚህ ለምንድን ነው ደስተኛ ሆኖ ከሷ ጋር የማይሰራው? አምባሻ በበርበሬ ለምን ታቀርብልኛለች አሁንም አልበላም ብሎ ደመደመ። እኔ በጣም ነው የገረመኝ። በጣም እንዲህ ለማለት ራሱ እንዴት ሞራሉ እንደመጣለት። እሺ መብላት ካልፈለገ አንድ እንደ ወንዶች ወጥቶ መስራት፣ ያንን ካልቻለ ደግሞ በአሁኑ ሰዓት ለተማረ ሰው ብቻ ከሆነ ጊዜው ለተማረ ሰው ማስቸግሯል የሀገራችን ሁኔታ ማለት ነው። ነገር ግን ደግሞ አሁን ሶሻል ሚዲያ በጣም ብዙ ነገሮችን አምጥቷል። ፌስቡክ ብትሄዱ ይሰራል፣ ቲክቶክ ብትሄዱ ይሰራል፣ ዩቲዩብም እንደዛው ይሰራል፣ ገንዘብ ይሰራል። ልጅቷ ጎበዝ ናት፣ እኔ አልፈርድባትም። እና አንዳንድ ኮሜንታተሮች ላይ የምታዘበው ነገር አለ። ለምን ታቀርቢዋለሽ? እሱን ካሜራ አይወድም አታስገቢው የምትሏት ልጆች አላችሁ። ብቻዋን እውነት መታበት ለፈልፍ ግን ትታያለች። ይች ልጅ ትታያለች? እውነት ይታይላታል? አይታይላትም። ስለዚህ እሷ ወዳ አይደለም እሱን ይዘው የምትመጣው። የሚታየው ደስ የማይል ነገር፣ ዛሬ ያገባን ነገ ፈታን፣ ሌላ ገባን፣ እንዲህ አይነት ነገር። ልክ እንደሷ ደግሞ አሁን እሷ የዋህ ናት። የቤቷን ትክክለኛ ገጽታዋን ነው ሚዲያ ላይ እያወጣች ያለችው። አንድም ሮዚ ስተት አለባት። ከልጁ ጋር መነጋገር አለባት። ከባለቤቷ ጋር ተነጋግራ ቪዲዮ እንስራ እንዲህ ነው ብላ እሱን ማሳመን አለባት። መጀመሪያ አሳምና ነው ወደ ሚዲያ መውጣት ያለባት። ሰርቶ ማያኖራቸው ከሆነ ልጆቹንም እሷንም ኃላፊነትና ወስዶ ማያኖራቸው ከሆነ ቢያንስ በዚህ ዙሪያ ተነጋግረው ወደ ሚዲያ መምጣት ነበረባቸው። ነይ ልውቀጥሽ፣ ነይ ቃል ጨርስ ብሎ ያዙ ይልቀቁኝ ከማለት ማለት ነው። ሌላ ደግሞ አንድ የታዘብኩት ነገር እኔ ምናልባት ወደፊት ልንገናኝ እንችላለን ከነዚህ ልጆች ጋር ማለት ነው፣ ከነዚህ ዩቲዩበሮች ጋር። ነገር ግን እኔ ስህተት እየተሰራ አይቶ ዝም ማለት አልችልም። አባት ትልቅ አባት ናቸው። እሳቸው ተቀምጠው እሱ ተጋድሟል። ይሄ ምን የሚሉት ንቀስ ነው ወገን? ምኑን ካልናቁ አጥር አይነቀንቁ የሚባል አባባል አለ። ለቤተሰቦቿም ሆነ ለእሷ ክብር ሊኖርህ ይገባል። ሌላው ደግሞ ሰርተ ማታኖር ከሆነ ዩቲዩብ የመስራት ግዴታ፣ ዩቲዩብ እንስራ ካለች ስራ፣ ወደ ሳይሆን በግድ ስራ። ለልጆቻችሁ ነው የምትጋጋጠው፣ ለአንተም ልጆች ጭምር ነው፣ ለአንተም ሆድ ጭምር ነው የምትጋጋጠው ይች ልጅ። ሌላው ደግሞ ሮዛ ላይ የማይበሽ ስህተት ነገር አለ። አባትሽ ካሜራ መግባት አልፈልግም ብለዋለኝ። አባትሽ ካሜራ መግባት ካልፈለጉ እሳቸውን በድምጽ አድርገሽ ከካሜራ ጀርባ ማድረግ ትችይ ነበረ። ሌላ ነገር ደግሞ የምናደድብሽ ነገር አንተንተ ትፈታተኛዋለሽ፣ በጣም ማለት ነው ትፈታተኛዋለሽ። ችክ የሚያደርግ ነገር አለብሽ። እውነት ችክ ትያለሽ፣ አትፈታተኙ። ላይላዩን ሂጂ። በትዳር መካከል መቻቻል የሚባል ነገር አለ። እኔ ፕራንክ ነው እያልኩ ነበር። እውነት እስካሁን በፊት ቪዲዮ ሰርች ይብሻለሁ ፕራንክ ነው እያልኩ ነበር። ነገር ግን ፕራንክ እንዳልሆነ ዛሬ ታዘብያለሁ።
እና አንድ ነገር ሲልሽ አሁን ዛሬ ራሱ በቪዲዮዎች ላይ የታዘብኩት ነገር ስልክ ሊያወራ ሲነሳ ለምን እያልሽው ነበረ? ምን ችግር አለው? ስልክ አውርቶ እስኪጨርስ ድረስ እናንተ ካሜራውን ታስቀምጡታላችሁ፣ ከዛ ቆርጦሽ ታወጪዋለሽ ማለት ነው። አሁን እንግዲህ እሱ በአስፈላጊ ነገር ነው ሽምግልና እንደዛ ነው ውስጥ እየሰማሁሽ ቪዲዮ የተቋረጠው ሽማግሌ ወደ ቤት እየመጣ ነበር። እነዛ ሽማግሌዎችን መቀበል ግዴታ አለበት እሱም ለምን ምናምን ማለት የለብሽም። በተረፈ ቪዲዮ አታስገቢው ምናምን በሚለው በኮሜንታተሮች እኔ ተቃራኒ ነኝ። ቪዲዮ መግባት አለበት፣ መስራት አለበት። ቪዲዮ መስራት ካልፈለገ ደግሞ ሰርቶ የማኖር ግዴታ አለበት፣ እሷንም ሆነ ልጆቿን። ልጅቷ እኮ ያስታውቃል ኑሯ። እኔ በጣም ነው ግርም የሚለኝ ግን አንዳንድ ወንድ ልጆች እኔ ምን አይነት አስተሳሰብ እንዳላችሁ እኔ አላውቅም። እንዴት ብታስቡ ነው ግን? ምን አይነት ዘመን ላይ እንደደረስን ራሱን ግራ ይገባኛል። ወንድ ልጅ ተቀምጦ ሴት ልጅ ተፍተፍ ብሎ የማኖር ጊዜ መጥቷል። ለቤተሰቦቿም ሆነ ለእሷ ክብር ሊኖርህ ይገባል። አክብር ወንድሜ። ቪዲዮ ስራ፣ ትርፉ ለጋራ ነው። ጥቅም ለጋራ ነው። ይሄውና ሰላም ቤተሰብ እንዴት ናችሁ? ደህና ነኝ። እያመመኝ ነው ልቁላቤን ያስፈቅድኳቸው። አሁን ቪዲዮ ስሰራ ካዩ ግን ለዚህ ፈልገው ነው የሚሉኝና ለዛ ነው። እጣኑ ደስ ሲል፣ በነገራችን ላይ ይሄን እጣን አልፈለኩትም ነበር። የአረቦቹን ነጩን እጣን አይቼ ነበረ። እዚህ አለ ነጩ እጣንና እሱን ነበር ልጠቀም የፈለኩት እኔ። እንግዲህ ቡና ማፍያም እንቅልፍ እንግዲህ ዛሬ መፊ እና ይሄ ነጩን እጣን ማለት ነው። ሴትዮዬ ለጥርሷ ነው የምትመጠመጠው። ይሄ ቤተክርስቲያን ላይ የሚጨሰው ምናምን ኢትዮጵያ ውስጥ ማለት ነው ነጩን እጣን። እሱን ነበር የፈለኩትኝ፣ ደብቄው ነበር። አንስታ ወስደዋለች። በጣም ነው የምወደው ነው፣ ሽታው ደስ ይለኝና ጠቀሙ ነበረ፣ ግን እሷ ወስዳብኛለች። ስቆረር እውነት አሪፍ ነው ግን ምሳሁ ግድ ነው። እና ይህን ይመስላል። ላይክ አድርጉ፣ ሰብስክራይብ። በነገራችን ላይ እኔ ቪዲዮ ለመስራት ፈልጌ አይደለም ማለት ይሄ ምንም የሚማርክ ነገር ኑሮ ሳይሆን